በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በመንፈስ ወደ ፍርድ ወንበርና ወደ ፈራጁ ቀረብሁ። በዛም ያለው ብርሃን ኃያል ነበር፣ በዙሪያው ያሉትም የሚያበሩ ነበሩ። ወዲያውም እንዳቀረቀሩ ማነህ ተብዬ ተጠየቅኩ። ክርስቲያን ነኝ ብዬ መለስኩ። ነገር ግን በፍርድ ወንበር ላይ የተቀመጠው አንተ ዋሾ፣ አንተ የሲሲሮ እንጂ የክርስቶስ ተከታይ አይደለህም፣ መዝገብ ባለበት ልብ ደግሞ በዚያ ይሆናልና ብሎ መለሰልኝ። የምናገረው አጥቼ ዲዳ ሆኜ ሳለ ፈራጁ ወደ ፍዳ እንድሄድ አዘዘ። በሕመም ውስጥ ሆኜ በሲኦል ውስጥ ማን ያመሰግንሃል የሚለውን የዳዊትን መዝሙር አሰብኩ። ማረኝ ጌታ ሆይ ማረኝ ብዬ ጮኽኩ። በመጨረሻም በዚያ የቆሙት ከፈራጁ እግር ስር ወድቀው ስለ ብላቴናነቱ እንዲያዝንለት ስህተቱን የሚፍቅበትን ጊዜ እንዲሰጠው ለመኑለት። ዳግመኛም የአሕዛብ ሥራዎችን ካነበበው ግን ፍዳውን እንዲመልስበት ነገሩት። እኔም ጌታ ሆይ ከእንግዲህ ዳግመኛ የዓለማውያንን መጻሕፍት የራሴ ካደረግሁ ካነበብኩ ክጄሃለሁ ብዬ ቃል ገባሁ። ወዲያው ወደ ነበርኩበት ተመለስኩ። የተወደዳችሁና የተከበራችሁ የዩቱባችን ተከታታዮች እንደምን ቆያችሁ? በዛሬው መርሃ ግብራችን ስለ አንድ ድንቅ አባት ታሪክ እንነግራችኋለን። አብራችሁን ቆዩ። አባ ጄሮም ና ተባለ፣ በአቱ ጭር አለ፣ አትሮኖሱ ባዶ አለ፣ ፀሐይ ግርዶሽ ዋጣት፣ ጭጋግ ተዘበበ፣ በቤተልሔም ጣራ ድልመት አረበበ፣ ሰማይ ደረት መታ እንባ እያዘነበ የተባለለት ቅዱስ አባት አባ ጄሮም ወይም በፓኖኒያ ድልማጥያስ ትሪዶን በሚባል ስፍራ ከባለጸጋ ቤተሰቦቹ በ345 ዓመተ ምህረት ተወለደ። አባቱ እና እናቱ ክርስቲያኖች ቢሆኑም ጄሮም በልጅነቱ አልተጠመቀም ነበር። ይሁንና በክርስቲያን ወላጆቹ ግፊትና መነሳሳት ጄሮም በዘመኑ ይሰጥ የነበረውን የሰዋሰው ትምህርት በሚገባ እያጠና አድጓል። አባ ጄሮም ዕድሜው ከፍ ሲል ከቅርብ ጓደኛው ከቦንሰስ ጋር በመሆን ወደ ሮም አቅንቶ የንግግርን ጥበብ አጠና። አባ ጄሮም በ366 ዓመተ ምህረት በአንድ የሰንበት ቀን ከሌሎች የክርስቲያን ጓደኞቹ ጋር በመሆን በግበበ ምድር ውስጥ የሚገኘውን የሰማዕታት መቃብር ሊጎበኝ ሄደ። ለአንዲቷ እምነት ሲሉ ከአናብስት ጋር ታግለው በሰማዕትነት ያለፉትን የቅዱሳን መቃብር ከጎበኘ በኋላ ስለ እሷ ሲሉ ነፍሳቸውን አሳልፈው የሰጡላትን እምነት እሱም ተቀብሎ የቻለውን ሁሉ ሊያደርግ ወሰነ። ጊዜ ሳይወስድም በዘመኑ በነበረው ጳጳስ ተጠመቀ። ጸጋ መንፈስ ቅዱስንና የእግዚአብሔርን ልጅነት አገኘ። ክርስትናን መስማት ብቻ ሳይሆን ይኖረውም ጀመረ። ከዚያም ቀድሞ የንግግርን ጥበብ እንዲማር ምክንያት ከሆነው ከጓደኛው ከቦንሰስ ጋር በመሆን ሮማን ትቶ ወደ ጉል ተጓዘ። አባ ጄሮም በሮም የተቀበለውን ክርስትና አጠንክሮ በመያዝ የራሱን መዳን ብቻ ሳያስብ ለሌሎችም ክርስትናን እንዲያውቋት አውቀውም እንዲኖሩባት ማስተማር ጀመረ። ከሚያስተምርባቸው መንገዶች አንዱ ወደ ኋላ ይበልጥ በታወቀበት ቅዱሳን መጻሕፍትን በመተርጎም ነበር። ወደ vulጌት ቋንቋ ትንቢተ አብዲው በምሳሌነት ይጠቀሳል። አባ ጄሮም ከጓደኛው ቦንሰስ ጋር በጉል ወይም በቤተልሔም ዋሻ ለዓመታት ከቆዩ በኋላ በ373 ዓመተ ምህረት ወደ መካከለኛው ምስራቅ አቀና። ነገር ግን እሱና ጓደኛው ቦንሰስ አንድ ላይ የጀመሩትን ጉዞ አንድ ላይ አልጨረሱትም። የረጅሙን ጉዞ ተጉዘው አድሪያቲክ ደሴት ሲደርሱ ቦንሰስ በዚያች ሀገር በብትውና ቀሪ ሕይወትን ዘመኑን ለማሳለፍ ተለየው። አባ ጄሮም ግን የጀመረውን ጉዞ ሳያቆም ተርሴስን፣ ጳንጦስን፣ ቢታንያንና ገላትያን ጎብኝቶ ኢየሩሳሌም ደረሰ። ነገር ግን ኢየሩሳሌም እንደደረሰ በጸና ታመመ። ወራቱ ክርስቲያኖች የሁዳዴን ጾም የያዙበት ነበር። አባ ጄሮም በሕመሙ የተነሳ አልጋው ላይ ተኝቶ በዘመኑ በኑፋቄ ፍልስፍናው ስሙ ገኖ የነበረውን የሲሴሮን የፍልስፍና መጽሐፍ ያነብ ነበር። ጄሮም ካለው የማንበብ ፍቅር የተነሳ የሲሴሮን የፍልስፍና መጽሐፍ ቢያነብም ጸረ ሲሶራዊ አቋም እንዲኖረው ያደረገ ራእይ በዚያው ምሽት ተገለጠለት። ጄሮም በመልእክቱ ስለ ራእዩ ሲያስታውስ እንዲህ ብሏል። በመንፈስ ወደ ፍርድ ወንበርና ወደ ፈራጁ ቀረብሁ። በዚያም ያለው ብርሃን ኃያል ነበር፣ በዙሪያው ያሉትም የሚያበሩ ነበሩ። ወዲያውም እንዳቀረቀርኩ ማነህ ተብዬ ተጠየቅኩ። ክርስቲያን ነኝ ብዬ መለስኩ።
ነገር ግን በፍርድ ወንበር ላይ የተቀመጠው አንተ ዋሾ፣ አንተ የሲሲሮ እንጂ የክርስቶስ ተከታይ አይደለህም፣ መዝገብ ባለበት ልብ ደግሞ በዚያ ይሆናልና ብሎ መለሰልኝ። የምናገረው አጥቼ ዲዳ ሆኜ ሳለ ፈራጁ ወደ ፍዳ እንድሄድ አዘዘ። በሕመም ውስጥ ሆኜ በሲኦል ውስጥ ማን ያመሰግናል የሚለውን የዳዊትን መዝሙር አሰብኩ። ማረኝ ጌታ ሆይ ማረኝ ብዬ ጮኽኩ። በመጨረሻም በዚያ የቆሙት ከፈራጁ እግር ስር ወድቀው ስለ ብላቴናነቱ እንዲያዝንለት ስህተቱ የሚፈቅበትን ጊዜ እንዲሰጠው ለመኑለት። ዳግመኛም የአሕዛብ ሥራዎችን ካነበበው ግን ፍዳውን እንዲመለስበት ነገሩት። እኔም ጌታ ሆይ ከእንግዲህ ዳግመኛ የዓለማውያንን መጽሐፍት የራሴ ካደረግሁ ወይም ካነበብኩ ክጄሃለሁ ብዬ ቃል ገባሁ። ወዲያውም ወደ ነበርኩበት ተመለስኩ። አባ ጄሮም ከዚህ ጸረ ሲሶር ራእዩ በኋላ ጊዜ ሳያጠፋ ጓደኛውን አንድሪያቲክ ደሴት ላይ እንዲቀር ያደረገውን የብህትውና ሕይወትን እንዲኖረው ቆረጠ። ውሳኔውን በተግባር ሊያውልም በምስራቅ አንጾኪያ ወደሚገኘውና በርከት ያሉ መነኮሳት ወደሚኖሩበት የቻሌክስ ምድረ በዳ ተጓዘ። ለመኖር ለገዳሙ አበመኔት ለቴዎዶሲዮስ እንዲቀበለው ልመና አቀረበ። አባ ጄሮም ለጥያቄው የእሽታ መልስ አግኝቶ የገዳም ሕይወቱን ጀመረ። ይህ ቅዱስ ጎመንና ዳቦ ብቻ እየተመገበ ነበር። በገዳሙ ለሚኖሩ መነኮሳት ዘወትር ቅዱሳት መጻሕፍትን እየገለጠ ያስተምራቸው ነበር። ሲልፔሴስ የተባለ መንፈሳዊ ወንድሙ ስለሱ ሲናገር ሁልጊዜ በንባብና በጽሑፍ ተመስጦ እንደኖረ ሌት ተቀን እረፍት እንዳልነበረው ይናገራል። አባ ጄሮም የልዩ ልዩ ቅዱሳት መጽሐፍት ትርጉሞችን የመናፍቃን ምላሾችንና መጽሐፍትን ጽፏል። አባ ጄሮም በሕይወት ዘመኑ ግልጽና የማያዳግም ምላሽ ከሰጣቸው መናፍቃን መካከል ሮማዊ ባህታዊ ለነበረውና በኋላ ቆቡን ወርውሮ ድንግልና፣ ጋብቻ፣ ጋለሞታነት በእምነትና በፍርሃት ከኖሩባቸው በእግዚአብሔር ዘንድ እኩል ናቸው፣ እንዲሁም መብላትና መጾም ከምስጋና ጋር ከሆኑ በእግዚአብሔር ዘንድ ልዩነት የላቸውም ብሎ ላስተማረው ጂቪኒያ
አርሜኒያን አንዱ ነው። በዚህ መናፍቅ ስብከት ብዙዎች ተመስጠው ድንግልና ሕይወታቸውን በመተው እስከ ማግባት ደርሰው የነበረ ቢሆንም አባ ጄሮም በ393 ዓመተ ምህረት በጻፈው 2 ቅጽ ምላሽ የተሳሳቱ ንስሐ እንዲገቡ ያልተሳሳቱ ደግሞ እንዲጸኑ አድርጓቸዋል። ሌላው አባ ጄሮም መልስ የሰጠው መናፍቅ ደግሞ አርጌንስ ይባላል። አርጌንስ ከኑፋቂያዊ ትምህርቶቹ ሰይጣን ወደ ቀደመ ክብሩ ተመልሷል፣ በሥላሴ መካከል የስልጣን ተዋረድ አለ የሚሉ ይገኙበት ነበር። ነገር ግን አባ ጄሮም ለእነዚህና ለሌሎችም የአርጌስ የኑፋቂ ትምህርቶች ጠንካራ መልስ ሰጥቶ እንዲወገዝ አድርጓል። ለአብነት ያህል ከላይ የተጠቀሱትን መናፍቃን አቀረብን እንጂ አባ ጄሮም በዘመኑ ተነስተው ለነበሩ በርካታ መናፍቃን የሚገባቸውን መልስ እየሰጠ ምዕመናንን ታድጓል። ከ405 እስከ 420 ዓመተ ምህረት ያሉት ዓመታት የአባ ጄሮም የመጨረሻ የሕይወት ዘመናት እንደመሆናቸው መጠን ያሳለፋቸው በከባድ ጉስቁልናና ችግር ነበር። ብቸኝነት፣ ደዌና ድህነት የማይለዩት ባልንጀሮቹ ነበሩ። ሰውነቱ ደከመ፣ ዓይኑ የማየት ኃይል እየቀነሰ መጣ። ጠላቶቹን በየአቅጣጫው ተነሱበት። ወቅቱ አረመኔዎቹ ወራሪዎች ባርባሪያንስ የሮማን ግዛት እንደ ደራሽ ውሃ ያጥለቀለቁበት ነበርና ስደተኞች ከሮም በሕመም ተይዞ የኖሩበት ወደ ነበረችው ቤተልሔም ሲጎርፉ ሲያይ እጅግ ያዝን ነበር። ይህ ታላቅ የቤተ ክርስቲያን አባት መስከረም 20 ቀን 420 ዓመተ ምህረት አርፎ እነ ጳውላና ሌሎች ደቀ መዛሙርቱ ከተቀበሩበት ቦታ ቢቀበርም ከጊዜ በኋላ አጽሙ ወደ ሮማ ተወስዶ በቅድስት ማርያም ወይም ሳንታ ማርያም ቅጥር ውስጥ እንዳረፈ ተጽፏል። አበቃን። ወስብሐት ለእግዚአብሔር።